ሁሉም ሰው የሚያደርገውን ነገር እያደረክ የተለየ ውጤት መጠበቅ አትችልም። የተለየ ውጤት ለማግኘት ሁሉም ሰው የሚያደርገውን ነገር ነው ማድረግ ያለብህ። ስለዚህ በዚህ ቪዲዮ ሃው ቱ ቢ ዲፍረንት ኤንድ ሃው ቱ ስታንድ አውት ኦፍ ዘ ክራውድ የሚለውን ነገር ነው የምነጋገረው። ለቻናሉ አዲስ ከሆንክ ብስራት እባላለሁ። 4ኛ ዓመት የሕክምና ተማሪ ዲያቆን፣ እንዲሁም ፊትነስ ኢንዱስትሪ ነኝ። ወደ ቪዲዮ እናልፋለን። ከብዙሃኑ የተለየ ነገር ለማድረግ ወይም ከብዙሃኑ ለመለየት መጀመሪያ ማድረግ ያለብህ ነገር ቢካም ኤ ኮንትራሪያን። በኢኮኖሚክስ ዌር ዜር ኢዝ ዘ ክራውድ ዜር ኢዝ ኖ ፕሮፊት የሚባል ፕሪንሲፕል አለ። ከአንድ ኤሪያ ላይ ብዙ ሰዎች ኮንሰንትሬት ካደረጉበት ወይም ያ ኤሪያ ሳቹሬትድ ከሆነ ከዛ ቦታ ላይ ምንም ፕሮፊት አይገኝም ብሎ ነው ኢኮኖሚስቶች የሚያምኑት። ምክንያቱም ከዛ ላይ ያለው ሪሶርስ በብዙ ሰዎች ኮምፒት ስለሚደረግ ከዛ ላይ የሚያገኙት ፕሮፊት ቪሌጅ የሆነ ፕሮፊት፣ በጣም አነስተኛ የሆነ ፕሮፊት ነው የሚያገኙት። ስለዚህ አንድ ኤሪያ ላይ ኮምፒት ከማድረግ ይልቅ ሌላ የራስን ኤሪያ ብትፈልግ ዩ ዊል ቢ ሞር ሰክሰስፉል ኤንድ ሪች ኢን ላይፍ ማለት ነው። አንድ ነገርም ኦልሬዲ ትሬንድ ከሆነ በኋላ ከዛ ነገር ላይ የምትቀላቀል ከሆነ ኦልሬዲ ፖፑላር ከሆነ በኋላ ከዛ ነገር ላይ የምትቀላቀል ከሆነ ከብዙሃኑ ላይ ስታንድ አውት ለማድረግ በጣም ዲፊካልት ይሆናል ማለት ነው። ስለዚህ አይ ሃቭ ዋን ፕሪንሲፕል ቱ አቮይድ ዚስ። ምን ይላል መሰላችሁ? ዘ ቤስት ዋይ ቱ ዊን ዘ ኮምፒቲሽን ኢዝ by avoiding the competition and by doing what nobody else is doing። አንድ ነገር ማሸነፍ ከፈለጋችሁ ሁሉም ሰው ወደሚሄድበት አቅጣጫ ሳይሆን ሁሉም ሰው ወደሚሄድበት አቅጣጫ ነው መሄድ ያለባችሁ። ምክንያቱም ከዛ ላይ ነው አለስ ኮምፒቲሽን ያለውም ራሳችሁ ሆናችሁም ልታርጉበት የምትችሉት ያ ስለሆነ ማለት ነው። ብዙ ሰው አንድ ነገር ወዲ ትሬንድ መሆን እያወቀ ያ ኤሪያ ሳቹሬትድ መሆን እያወቀ ሁሉም ሰው የሚያደርገውን ነገር ተመሳሳይ ነገር የሚያደርገው ለምንድን ነው ብለን ስናየው ሳይኮሎጂ ኮንሰፕት ኤክስፕሌን ይደረጋል። በሳይኮሎጂ ሶሻል ፕሩፍ የሚባል ኮንሰፕት አለ። ከአንድ ኤሪያ ላይ ብዙ ሰዎች አሉበት፣ ያን መንገድ ብዙ ሰው ተጉዞበታል ማለት ያ ነገር ኦልሬዲ ሴፍ ነው ብሎ ስለሚታመን ነው። በቴት ኢዝ ትራፕ። ምክንያቱም ሁሉ ሰው የሚሄድበት ከሆነ ያን ነገር ሁሉ ሰው የሚያደርገው ከሆነ ከዛ ላይ ኤክስፔክት የምታደርገው ሁሉም ሰው የሚያገኘው ውጤት ነው። ያ ደግሞ ኢት ኢዝ አቬሬጅ የሆነ ውጤት ነው እዛ ላይ መጠበቅ ያለብን ማለት ነው። ሬይ ዳሊዮ የተባለው ፕሪንሲፕልስ በሚባለው መጽሐፉ የሚታወቀው እንዲሁም የኢንዲፔንደንት ቲንኪንግ አቀንቃኙ አሜሪካው ቢሊየነር ሬይ ዳሊዮ የ2008ቱን የኢኮኖሚ ክራሽ ወይም የማርኬት ክራሽ ሰርቫይቭ ማድረግ የቻለው በዚህ ኢንዲፔንደንት ቲንኪንግ በሚባለው ስትራቴጂ ነው። 2008 ወይም 2007 አካባቢ ላይ ማርኬቱ በደንብ እያንሰራራ ስለነበረ አብዛኛው ሰው ሄርላይኑ በመከተል ዜናዎቹን በመከተል ብዙሃኑ ኢንቨስተር ቤቶችን መግዛት ጀምሮ ነበር። እሱ ግን በተቃራኒ ቤቶችን መሸጥ ነበር የጀመረው። ምክንያቱም ትሬንዱን ሰውን የሚከተል የነበረው ሄርላይኖችን ሰውን ሲከተል የነበረው ራው ዳታ ማርኬቱ ወደ የት ነው ሊያመራ የሚችለው የሚለውን ነገር ነው ሲከተል የነበረው። ስለዚህ 2008 ሴፕቴምበር ላይ ማርኬቱ ክራሽ ሲያደርግ ብዙ ኢንቨስተሮች ኪሳራ ውስጥ ሲገቡ እና ኢኮኖሚ በጣም ሲያሽቆለቁል ብቸኛው ትርፍ ማግኘት የቻለው ሰው ይህ ሬይ ዳሊዮ የተባለው ሰው ነው ማለት ነው። ስለዚህ በየትኛውም ኤሪያ ኦፍ ዮር ላይፍ ሰክሰስፉል መሆን ከፈለክ እንዲሁም ደግሞ ከክራውድ ስታንድ አውት ማድረግ ከፈለክ መጀመሪያ ብዙሃኑ የሚሄድበትን አቅጣጫ ተመልከት። ከዛ በኋላ ዱ ዘ ኤግዛክት ኦፖዚት። ዘ ሰከንድ ፕሪንሲፕል ኢዝ ቱ ስታንድ አውት ኦፍ ዘ ክራውድ ቢካም ኤ ጀነራሊስት ነው። ኢንዱስትሪያል ሪቮሉሽን በፊት የሰው ልጅ ሙሉ ነበር ኢኒሴንስ አብዛኞቹ ነገሮች መስራት ይችል ነበር። በራሱ የተለያዩ ነገሮችን ማድረግ ይችል ነበር። ግን ኢንዱስትሪያል ኢቮሉሽን በኋላ ግን የምርት ሂደቱ እንዲፋጠን በማለት የሰው ልጅ ከአንድ ቦታ ላይ ብቻ ስፔሻላይዝ እንዲያደርግ ተገደደ ማለት ነው። ከዛ በኋላ የትምህርት ስርዓቱም ይህን የሚያስፋፋ ሆነ። ናውዴይስ ኤቭሪዋን ኢዝ ስፔሻሊስት ሲባል ብዙ ጊዜ በሕክምና ፊልድ ብቻ ያለ ነበር ይመስለን። ነገር ግን ኤቭሪዋን ኢዝ ስፔሻሊስት ነው። ሁሉን ነገር ማድረግ አይችልም። ስፔሻሊስት በአንድ ነገር ላይ ብቻ የተማረ ስለሆነ በአንድ ነገር ላይ የተገደበ ስለሆነ ሌሎች ነገሮችን ለማድረግ በአዘር ፒፕል ዲፔንድ ይሆናል ማለት ነው። ግን በፊት የነበሩትን ስናያቸው ግን ኢቭን ከሀገራችን እንኳን ስነሳ የኢትዮጵያ ነገስታቶች አልነበሩ፣ ካህናት ነበሩ፣ ፈላስፎች ነበሩ፣ ሳይንቲስቶች ነበሩ። ስለዚህ ክህነትን ከምስፍና ጋር አዋደው ይኖሩ ስለነበረ እንዲሁም ሁሉ ነገር ኮምባይን አድርገው ዩኒክ ኮምቢኔሽን ኦፍ ስኪልስ ስለነበራቸው አሁን በቅርብ ጊዜ ካሉት ነገስታት ወይም በፊት የነበሩት የኢትዮጵያ ነገስት የኢትዮጵያ ልዕልና የሚወሳ ሆኗል ማለት ነው። አንድ ነገር ላይ ስፔሻላይዝ የምታደርግ ከሆነ ዜር ዊል ቢ ኤ ኮምፒቲሽን። ምክንያቱም ዜር ዊል ቢ ዶክተርስ ኢን ዛት ፊልድ ኢፍ ዩ አር ኤ ዶክተር ዜር ዊል ቢ ሜኒ ዶክተርስ ኢን ዛት ፊልድ። ኢንጂነር የምትሆን ከሆነ ሌላ ብዙ ኢንጂነሮች አሉ፣ ከነሱ ጋር ኮምፒት ማድረግ ይጠበቅብሃል። ሳይንቲስት የምትሆን ከሆነ በጣም ብዙ ሳይንቲስቶች አሉ፣ ስለዚህ ከነዛ ጋር ኮምፒት ማድረግ ይጠበቅብሃል። ነገር ግን ከዚህ ኮምፒቲሽን ለማሸነፍ ወይም ለመውጣት ማድረግ ያለብህ ነገር የተለያዩ ነገሮችን በማድረግ እነዛን ዩኒክ በሆነ ወይ ኮምባይን ማድረግ ነው። ለዚህ ምሳሌ ይሆን ዘንድ ዘ አልቲሜት ጀነራሊስት የሚባለው ሊዮናርዶ ዳቪንቺ የሰራውን ስራ መመልከት በቂ ነው። ሊዮናርዶ ዳቪንቺ እኛ በስዕል ስራው ብቻ ነው የምናውቀው፣ ነገር ግን ሂ ዋዝ ኦልሶ አን አናቶሚስት ነበረ። ሂ ዋዝ ኦልሶ አን ኢንጂኒየር። ሂ ዋዝ ኦልሶ ኤ ሳይንቲስት። ስለዚህ እነዚህን ኤሪያ ኦፍ ማስተሪ ብሌንድ በማድረግ
በስዕሉ ላይ ስለተጠቀማቸው የእሱን ስዕሎች ማንም የማይተካቸው ሆነዋል። ለምሳሌ አናቶሚስት ስለነበረ የሂውማን ቦዲን ዳይሴክት ያደርጋል። ስለዚህ ሂውማን ቦዲ ስትራክቸሩ እንዴት ነው የሚለውን ነገር ስላየ ሂውማን መስልስ ከሌሎች ሰዎች በተለየ የተሻለ መሳል ይችል ነበር። ሁለተኛ ደግሞ ኢንጂነር ስለነበረ ውሃ እንዴት እንደሚፈስ ያውቃል። ይሄ ላሚላር ፍሎ የሚባለውን ነገር ስለሚያውቅ የሰው ልጅን ጸጉር እንዴት ነው በቀላሉ መሳል የሚችለው የሚለውን ነገር ከሌሎቹ በተለየ መሳል ይችል ነበር። ኦፕቲክስን ቢኮዝ ሂ ዋዝ አን ኢንጂነር ኦፕቲክስን ስለሚያውቅ ሰው ላይ ብርሃን ሲያልፍ ወይም ደግሞ ነገሮች ላይ ብርሃን ሲያልፍ ሻዶ እንዴት ሊሆን ይችላል የሚለውን ነገር ከሌሎች የተሻለ ያውቃል። ስለዚህ በወቅቱ ብዙ ፔንተሮች ብዙ ሰዓሊዎች ቢኖሩም ከነሱ ሰዓሊዎች ነጥቆ የወጣበት ምክንያት የተለያዩ ፊልዶችን ኮምባይን አድርጎ የራሱ ዩኒክ የሆነ ስኪል መፍጠር ስለቻለ ነው ማለት ነው። በዛ በወቅቱ እሱ በነበረበት ሰዓት ብዙ ሰዓሊዎች ነበሩ፣ ግን እኛ ብናስታውሰው ሊዮናርዶ ዳቪንቺ ብቻ ነው። ለዚህ ቪዲዮ መዝጊያ ይሆን ዘንድ የሮበርት ግሪን አንድ ኮት ልጋብዛችሁ። ኢት ሴይዝ embrace your strangeness, identify what makes you different, fuse those things together and become an anomaly። ቪዲዮውን እስከ መጨረሻው ስለተከታተላችሁ አመሰግናለሁ።